መች ነበር የመርሳት ችግር ያጋጠመ? ለመጥፋት ሌሊት 11 ሰዓት ወደ ተቀጣጠርንበት ቦታ ሄጄ ነበር። የተቀጣጠርንበት ቦታ ስደርስ ግን ፍቅር ያልነበረችም። ማን የመታ? አይተሃል? ከኋላ ስለተመታው አላስታውስም። እሺ ከዛስ ምን ተፈጠረ? አላውቅም። ግን ስነቃ ራሴን ያገኘሁት ሆስፒታል ተኝቼ ነው። ታዲያ በዚህ ምክንያት አንዳንድ ነገሮችን መርሳት ጀመርክ? ዶክተር እንደነገረኝ የተመታው የአእምሮዬ ክፍል ምስል ከሳችሁ ነው እና የተፈጠሩብኝን ነገሮች በሙሉ አስታውሳለሁ። በመልክና በምስል ደረጃ ግን ምንም ማስታውሰው ነገር የለም። አልገባኝም። ለምሳሌ የምወዳትን ልጅ ስምና ያሳለፍነውን ነገር በሙሉ አስታውሳለሁ። መልኳን ግን አላስታውሳትም። ስሟ ማን ነው? ስሟ እመለሳለሁ። የቤተሰቤ ጉዳይ ከምን ደረሰ? እንዳልኩ ብዛት ያላቸው ተፈናቃዮች ነው ያሉት። ከነዛ መሃል ደግሞ ያንተን ቤተሰብ ፈልጎ ማውጣት በጣም ይከብዳል። ያውም ስማቸውን ብቻ ነው የማውቀው። ግን ታገኛቸዋለሽ አይደል? ያው ግን አንተም እውነቱን ትነግረኝና ከዛ አብረን እንፈልጋቸዋለን። እሺ፣ ተስፋ አለኝ። እና ንገረኝ፣ ስሟ ማን ነው? እኔ ፍቅር ብዬ ነው መጠራት። ፍቅር ነው ስሟ? ነው ያቆላመጥካት ነው? አይ ሌላም ስም ነበራት። እኔ ግን ፍቅር ብዬ ነበር መጠራት። እኮ የኛው ስሟ ማን ነው? ሰላም ቤዛ። ኦ ቤዛ ነው ስሟ? አዎ። እኔ ጠበቃ ቤዛዊት አዱኛ እባላለሁ። ለአፓረንት በወጣሁበት ሰዓት የደረሰኝ አንተ ኬዝ ነበር እና አንዳንድ ልክ ያልሆነ ነገር አለ። ያንቺም ስም ቤዛ ነው አይደል? አዎ እኔም ቤዛ ነው ስሜ።
ህመምተኛ መጠየቂያ ሰዓት አልቋል። ትሽ ሲያናድድ። ነገ እመጣለሁ። እሺ ቤዛዊት ትባላለች። እዚህኛው ሆስፒታል ከገባች ብዙ አመት ሆኗታል። አይምሯ ታሪክ ይፈጥራል። ድሮ መሆን የምትፈልገውን አሁን በእብደት ዓለም ውስጥ ሆና እየኖረችው ነው ያለችው። ጠበቃ ቤዛዊት አዱኛ፣ እንዴት ነሽ? ደህና ነኝ። ደህና ነህ? ቤተሰቦችን አግኝቻቸዋለሁ። የቀረ ሚስጥር ንገረኝና ቤት አስለቅቃለሁ ከእስር ቤት። እሺ። አመሻሽ 11 ሰዓት ላይ ከሷ ጋር ለመጥፋት ወደ ተቀጣጠርንበት ቦታ ሄጄ ነበር። ያው ለመጥፋት ስላሰብን በጣም ብዙ ብር ይዤ ነበር። የሚገርመው ዓላማዋ ብሩን ለመውሰድ ነው እንጂ ከኔ ጋር ለመጥፋት አልነበረም። ይሄ ኬዝ እንዴት ነው ኦፕን ያደረገው? በከፍተኛ ምት ጭንቅላቷን ተመታለች። ፍቅረኛዋ ይዘሽ ጠፋለሁ ብሎ አሳምኖ የአባቷን ካዝና እንድትሰርቅ አድርጎ ገንዘቧን ለመንጠቅ ሲል በሽተኛ አደረጋት። ይሄ ጥሩ ተስፋ ነው። አንዳንድ ነገሮችን እያስታወሰች፣ ስለዚህ እሷ በፈጠረችው ዓለም ውስጥ ሆነ የሷን ታሪክ መልሰ ለራሷ አሰማ። ፍርፍሩ ይጣፍጣል በጣም። መቅመስ ትፈልጋለሽ? ተረጋጊ።